السلام عليكم ورحمة الله وبركاته. ወንድሜ እህቴ ትኮሪ ይሁን ወይ ትኮራ ይሁን በምን በማን ለምን ይሄ እነዚህ አራቱ ጥያቄዎች ከኮራህ ለምን በማን ላይ ነው እየኮራ ያለው? በኔ በራስሽ አንቺን በፈጠረሽ ወይ አንተን በፈጠረ ኩራት ያለ ምክንያት አልተኮነነችም። በማንኛውም ሃይማኖት ኩራት የተገፈበት አጋጣሚ የለም። ኩራት ለምንድን ነው የተከለከልከው ታውቃለህ? ያዝከው ንብረት ያንተ ስላልሆነ ነው። እጅ ባለቤት አለው። ለምሳሌ ይሄ ፊቴ ትላለህ፣ አንተ ማንህና ነው ፊቴ እያልክ ያለው? እጄ ትላለህ፣ ማንህ ሰውነቴ የኔ እያልክ ነው። አንተስ ማንህና ነው? አንተ ማንነትህን በማታውቅበት ሁኔታ ላይ ሆነ ንብረት ከሆነ ለምሳሌ ቤት ያንተ ነው፣ ጣሳ፣ ቆርቆሮ፣ ዝባዝንኬ፣ የተለያዩ ንብረቶች ያንተ ናቸው። ይሄም ያንተ እንጂ አንተ አይደለህም። አንተ ማለት የማትታይ ማንም ያላየህ አንተም የማታውቅ ነህ። ያ ግን ያ ህይወት የሚባለው ጉዳይ እቺ ገጽታሽ ስላማረ፣ ጥርስሽ በረዶ ስለመሰለ ወይ ደግሞ የአፍንጫ ሰልካካነት፣ የቁመት ዘንካታነት የሚያኮራህ ከሆነ ተመላሽ ነው። ባለቤቱ ይቀበላል፣ ይቀበለሻል። ባለ ንብረቱ እጅ አማና ነው። አንቺ ጋር የተቀመጠ አንተ ጋር የተቀመጠ አማና ነው። ተመላሽ በሆነ ነገር ላይ የምትኮራ ከሆነ ማለት ነው። ጠዋት ኮርተህበት ማታ ባለቤቱ ከተቀበለ እሺ፣ ከዛ በኋላስ በምንድን ነው ኩራቱ? አንድ ምሳሌ ብቻ። በ18 አንድ የቁንጅና ውድድር ነበር ዓለም ላይ የተካሄደ። ምናልባት ኢንፎርሜሽኑንም አድራሻውንም ሰጣችኋለሁ፣ ገብታችሁ ማየት ብቻ ነው። እንግሊዛዊት ሜሪ ሃምቢፈን የምትባል እንግሊዛዊት ነች። 1884 እንደዛ ይመስለኛል፣ 1884 ወይ 74 የተወለደች አካባቢ ነው። ከዛ ለቁንጅና ውድድር አንደኝነት ወጣ ተሸለመች። ሜሪ ሃምቢፈን ትባላለች። ያቺ ሜሪ ሃምቢፈን የቁንጅና ውድድሩን ከተወዳደረችና አንደኝነት ከወጣች በኋላ የመጀመሪያው ፎቶዋ ተቀምጧል። ዶክመንት ተደርጎ ቁጭ ብሏል። በእንግሊዝ ሀገር ውስጥ ነው። እንግሊዛዊት ነች። ዓለም ያወቃት ያኔ የቁንጅና ውድድር ማን ቁንጅናውን ጭንቅላት ውስጥ ሚዛኑ ማን እንዳስቀመጠልን አላውቅም። ለኔ ማንም ሰው ለኔ እንደኔ ማለት ነው ቁንጅናውን የቁንጅናነት መለኪያ እነሱ ያስቀመጡት ላይሆን ይችላል። ሰዎች እየተራገሩልን ላይሆን ይችላል። ማንም ሰው ለወደደ ሰው ቆንጆ ነው። ሜሪ ሃምቢፈን ቁንጅና ውድድሩን ከተወዳደረች በኋላ ስታሸንፍ ከዛ በኋላ አላህ ምን ቢያደርጋት ጥሩ ነው? ገጽታዋ ምን እንደሚመስል ስቴፑ ወዴት እንደሄደ እስከን እንደተጓዘች መጨረሻ ላይ ምን ብትሆን ጥሩ ነው? መጨረሻኝነት የመጨረሻ የዓለማችን መልከጥፉ ሰው ተወዳደረች። በመልከጥፉነት በመልከ ቆንጆነት ተወዳድራ አንደኝነት ወጣ። በመልከጥፉነት ተወዳድራ አንደኝነት ወጣች። እቺ ሜሪ ሃምቢፈን ትባላለች። ግባና ያንተ ወንድሜ ግቢና ያንቺ እህቴ ውጤቱን ከዛ በኋላ እንነጋገራለን። ሰላም አለይኩም ወራህመቱላሂ ወበረካቱ።